መሲ በጊዜዋ በገንዘቧ በሁሉ ነገር ነው ያለችው። እኔም በጊዜ ነው ያለሁት። በእርግጥ ጊዜ በጣም ትልቅ ነገር ነው። አንዳንድ ሰው ጊዜን እንደ ጥቃቅን የሚያይዋለ። በገንዘብም ልኖር ይችላል። ገንዘብ የሚሰራው በምንድን ነው ሳርዬ? ይቅርታ፣ ገንዘብ የሚሰራው በጊዜ ነው። ጊዜ ከሌለሽ ገንዘብ አትሰሪም። አዎ ማርያምን ነው የምልሽ። ግን እኔ ይበልጣል ከገንዘብ ምን ይበልጣል? ጊዜ። ይህ በደንብ ልብ አድርጉ። ከገንዘብ ጊዜ ይበልጣል። በጊዜ ይልሻል። ምን ሰርተሽ ነው ምን አርገሽ ነው ይልሻል። ግን እዛ ተቀምጠሽ የምታሳልፊውን ጊዜ አስቢው። እኔ አቡ ለመስራት ስገባ አሁን አንቺ ቤት እንደዛ አይደለም። እኔ ለመስራት ስገባ ለስራ ብዬ ዛሬ ለስራ ብዬ ገብቼ እመቤቴ ነው የምልሽ አንድ ኦርደር በቀን ሳልሸጥ የምውልበት ቀን አለ። ዝም ብዬ ወጥቼ የሚሄድበት ምክንያቱም ስታወሪ ስትረጂ ሌላ ነገር ይመጣል። ጊዜ በጣም ወሳኝ ነው። በተለይ አያስችልሽም ሳርዬ። አንቺ እየሸጥሽ መተው ችግር ላይ ነኝ ሲሉሽ ምትሸጪውን ጥላሽ እነሱን አስገብተሽ ነው የምታዳምጨው። አያስችልሽም። ሀቡ የሚገርምሽ ነገር ይሄ እንጀራ ምናምን ባልትናውን ከከፈትኩ ሙኒትን ጋይስ ጥሯት፣ ይቅርታ ጥሯት ጋይስ፣ ሼር አድርጉላት፣ ሙኒትን ጥሯት። እኔም ዋትሳፕ ላይ ቮይስ አረኩላት የእናንተን ድምፅ ሰምቼ የእናንተን ትእዛዝ ተቀብዬ አሁን እንደውም ከከፈትኩ አቡ ረረረ ምናምን እላለሁ። ምክንያቱም እንጀራ ነው ገባሽ? እንጀራ ይበላሽብኛል ከማለት አንጻር ነው። ግን ጊዜ በጣም ወሳኝ ነገር ነው። መሲ በጣም መልካም ሰው ናት፣ የምር መልካም። ግን አቡ እኔ በዚህ ሰው መሀል የምመክራት ለራሷ ማወቅ አለባት። ራሷን አሳልፈሽ ሰተሽ ችግር ሲመጣ አቡ ብዙ ሰው ችግር ላይ ወርቁ አይተናል። ብዙ ሰው ማንም የለውም። እኔም ደርሶብኛል፣ እሷም ደርሶባታል። ማንም አልነበረም። እንገርሽ ማንም ከባድ ነበር የምታሳልፉ ጊዜ። ያ ነገር ገባሽ? ነገ ከነገ ወዲያ የሆነ ሰንበዲ እንዲሆንሽ እንዲህ ነው የምልሽ። እኛ ደግሞ ይች ሀገር ታስፈልገናለች። ምክንያቱም ለመስራትም ለመኖርም ቤተሰብሽንም ልጅሽንም ለማሳደግ ይች ሀገር ታስፈልገናል። ስለዚህ እኛ በአግባቡ መሆን አለብን። ራሳችንን ኮንትሮል ማድረግ አለብን። መሲ ይህንን ነገር ልትመከር ይገባታል። ራሷን አሳልፋ መስጠት የለባትም። በቃ አለቀ። ራስሽን አሳልፈሽ ሰጠሽ እንዲሆን ኩልት አትችልም። እኔ ደጋግሜ እየመከርኳት ነው። የምትገኝበት ቦታ አለ፣ የማትገኝበት ቦታ አለ። አቡ የምታወሪው አለ፣ የማታወሪው አለ። ኮንትሮል ማድረግ አለብሽ። ከሆነ በኋላ ትርጉም ስለሌለ በጣም ነው የምወዳት፣ በጣም ነው የማከብራት። ከልቧ ሰው ነች። ለማያውቃት ነው። አሁን የማያውቅሽ ሰው እንደዚህ ሊልሽ ይችላል። ግን እኔ ካወቅኳት ጀምሮ በጣም መልካም ሰው ነች። መልካምነቷን ትቀጥል፣ ግን ራሷን ኮንትሮል ታች። ይሄ የኔ ምክር ነው። በቤቴ መክር ያለው ተናግር ያለው። ለምን አቡ ወዳጅ እንዳለሽ ጠላታለሽ። እኔ የሰርጌ ዕለት የዕለት መጥተው ሊያበላሹብኝ ሰምተሻል። ታሪኬ ብዙ ነገር ሊያደርጉኝ ሞክረው ነበር። ብዙ ነገር እስቲል እስካሁን ብዙ ነገር አሳልፈው እየሰጡ ቦታ አለ። ግን እግዚአብሔር ይመስገን ሰው ተደግፍ ያላቅም እግዚአብሔር መልካም ነውና ከዛ ነገር አውጥቶኛል። በዚህ ነገር ራሱ ሪምን ሳላመሰግን አላልፍም። በብዙ መንገድ ታውቃለች ማን ምን ሊያደርገኝ እንደነበረ ቆም ያለው። ግን አቡዬ አሁን እኔ የተማርኩት ራስሽን ለኬ ሸሸግ ማድረግም ጥሩ ነው። ሁሉን ነገር ወደ እንትን መውጣትም ጥሩ አይደለም ብዬ ስላሰብኩኝ መሲን እመክራታለሁ። ይህንን ደግሞ ራሷም ታስብበት። እኔ ትንሽ ልናገር አውዬ አላራዝመውም። እኔ መጀመሪያ ቆይ ልንገርህ፣ ሌዲስ ፈርስት። አንተ ግን ምን ያህል ለመሲ የእውነት ወዳጅ እንደሆንክ በክፉም በደጉም መቼም ሁሌም ከጎኗ እንደምትቆም ብታጠፋም ባታጠፋም ሁሌም ከጎኗ የሆንክ መከታ ወንድም መሆንክን አሳይተሃል። ትክክለኛ ሰው ሰው ማለት እናት ያንሳታል። ሰው ማለት በደስታ ጊዜ ብቻ ስትወደድ ብቻ የሚወድቅ ሳይሆን ሰው ማለት ስታጠፋም ስትጠላም በሀዘንህም በደስታህም በሁሉ ነገር ከጎንክ አብሮ የሚቆም ማለት ነው። ስለዚህ አንተ ለመሲ ትክክለኛ ወንድም ወዳጅ መሆንክን አሳይተሃል። አመሰግናለሁ ማሬ። እኔ ለመስዬ አሁን በእውነት እዚህ ጋር ላላችሁት እኔ ለእሷ ቃል የለኝም በእውነት ስፔሻሊ አሁን ቅድም ሳርዬ ኒኪን ሲሰድቡት አይቻል አቅም ብለሻል። እኔን እንዳይሰድቡኝ የኔ ባክ እሷ ናት። ስለምናችኋለች ሄዳ በእናታችሁ አትስደቡት እያለች እንጂ ኦልሬዲ ማንም ሰው ከስድብ አያመልጥ እና ስለምናችኋለች ምናምን እና እኔ
መወለድ ቋንቋ ነው እና በቃ መስዬ እኔ ቃል የለኝም ማለት ነው። እና ማንም አባትም እናትም ወርቅ ሳያደርግልኝ ወርቅ ያለበሰችኝ እህቴ ወርቅ ልበሽልኝ፣ ዘመንሽ ይባረክ። አርሴምዬ ልጅሽ ትደግልሽ እህቴ። ክፉ ነገር ሁሉ እኔ ሁሌ ሳስብ መስዬ ሁሉ በስደት ተንከራታ 2 ብር ይዛ ማትገባም ብዬ ነበር ማስበው። እግዚአብሔር የልቧን አይቶ በውዷ ከተማ ሞባይል ቤት ከፍታ እንዲህ ዘነን ብላ እህቴ ሳያት ኩራት ይሰማኛል ሁሌ ማለት ነው። እና ቃል የለኝም እህቴ፣ ዘመንሽን ይባርክልኝ። በጣም አመሰግናለሁ መስዬ፣ እወድሻለሁ በጣም። እኔ ቃል የለኝም፣ ማርያምን ነው የምልሽ፣ እመቤቴ ነህ። እና በእርዳታው ደግሞ ላደረግሽው ነገር ሁሉ የታወቀውም ያልታወቀውም የተነገረለትም ያልተነገረለትም እጅግ በጣም ብዙ ስራ ሰርተሻል። ትልቁ ስራ ደግሞ አሁን ለእህቶቻችን ቆመሽ እየታገልሽ ስላለሽ እጅግ በጣም አመሰግናለሁ መስዬ። ቃል የለኝም። ሁሉም ቢያወሩት ሆድ ባዶ ይቀራል ይላል የኛ ሰው እና ሁሉን ማውራት አይቻልም። ግን ዘመንሽን፣ ጊዜሽን፣ ሁሉ ነገርሽን እግዚአብሔር ይባር። እወድሻለሁ፣ በጣም እወድሻለሁ መስዬ። ሞድ ጨርሻለሁ አውዬ እና መስዬ የጠራሁሽን ላመሰግንሽ እንድትበረቺ ልነግርሽ እና ሌላ ደግሞ እንደ እህት ልመክርሽ ነው። ባልመክርሽ ነገ ከስረሽ ባይሽ ሱቅሽን ዘግተሽ ባይሽ ዛኔ ለምን አልነገርሻት ብዬ ራሴ መውቀስ ስለማልፈልግ ነው። ቢዝነስ ነው፣ እርዳታ ነው። ስልክ በነፃ የምታድዩን ነገር ከዚህ በኋላ አቁም።